የጭሮ ከተማ አስተዳደር ለልማት ተነሺዎች ያስገነባቸውን 47 መኖሪያ ቤቶችን አስረከበ። ታጁዲን አብዲ አስተዳደር ከ2017 ዓ.ም አጋማሽ ጀምሮ በኢንቨስትመንት ስራዎች ላይ የተሰማሩ ባለሀብቶችን በመቀበል በርካታ የቀበሌ ቤቶችን እንዲያለሙ ሲደረግ ቆይቷል። የቀበሌ ቤቶች ውስጥ ሲኖሩ የነበሩ ነዋሪዎችም የከተማቸውን እድገት ሲመኙ እንደነበረ ገልጾ የተሻለ ቤት ተገንብቶላቸው በመረከብ መደሰታቸውን ተናግረዋል። ያው የቀበሌ ቤት ሲባል ከዚህ በፊት የታጨቀ ነው። ታጭቆ ነው። ሽንት ቤት የጋራ ነው። ምን የጋራ ነው። አሁን በጣም የተሻለ ነው። ሽንት ቤት አለው፣ ኪችን አለው፣ መኝታ ቤት አለው። ይሄን አናቀውም እኛ ሌላው ሲኖረው ነው የምናቀው። አሁን ነው ልንኖር ምን ጀምረው ገና ተነሱ ሲባል ደስ ይለኛል። እኔ አቅም ኖረኝ አልሰራም፣ ለሚሰራ ሰው ደስ ይለኛል። እኔ ግን ሰርቼ የምበላበት ቦታ አንድ ቦታ እንድታረጉልኝ ብያቸው ቅሬታም ሳይገባ ለምን ብዙ የሰው ሀገር እናያለን። የኛም እንደዚያ ቢያምር ደስ ይለናል ብዬ ሰርተውልን ቆጆ ነው፣ አላስቀየሙንም። እኔ ደስ አለኝ። መንግስትንም እናመሰግናለን። እናንተ ኑሩልን። ለምሳሌ የኛ ቤት አስፋልት ላይ ነው ያለው፣ በቆርቆሮ ታጥሮ ነው ያለው። ለከተማ እንቅፋት ነው እንደዚህ አይነት ቤት ጸርቶ ፎቅ ነገ ማየቱ። አሁን የተሰሩ ፎቆች አሉ በኢንቨስትመንት እነኛ ስታዩን ተስፋ ይታያል። ባለሀብቶቹ ያደረጉት ነገር አገሪቷን ለማልማትና አገሪቷን የተሻለ ደረጃ ለማድረስ ነው። እኛም ደግሞ እነሱ ያንን ቦታ ለማልማት ሲፈልጉ እኛ እምቢም አላልንም፣ እሺ ብለን ነው ተነስተን የመጣ ነው። ያው የከተማው እድገትና ውበት ለሁላችንም ለጋራችንም ነው። በተለያዩ ችግሮች ውስጥ ለነበሩ አካል ጉዳተኞችና አቅመ ደካሞች ከተገነቡት ቤቶች መካከል ቤት ተሰጥቷቸዋል። በጭሮ ከተማ አስተዳደር የቤቶች አስተዳደር ልማትና ማስተላለፍ ቡድን መሪ አቶ መሐመድ በከር ከተማ አስተዳደሩ የኢንቨስትመንት ስራዎችን በሚሰራበት ወቅት ለነዋሪዎች ትኩረት በመስጠት ለልማት የተነሱ ሰዎች የተሻለ ቤት ተገንብቶላቸው 47 አባወራዎች ተጠቃሚ ሆነዋል ነው ያሉት። አካ ወሊገለት መጋላ ኬኘረት ኢንቨስትመንት ኢንቨስተር ሸንተሚ ቶርባፍ ከነመ ገረማና ገንዳ ዲበለማፊ እንዳጠቃላይ ከተማው ለ57 ባለሀብቶች ከ279 በላይ የቀበሌ ቤቶችን ለማደስ ተረክቦ እየሰሩ ነው። 47 ቤቶች ግንባታቸው ተጠናቆ ለነዋሪዎቹ ተላልፏል። ይህም ከዚህ ቀደም የነበረውን ችግር ይቀርፋል። ለነዋሪውም ምቹ አካባቢን መፍጠር የተቻለበት ነው። የጭሮ ከተማ አስተዳደር ከንቲባ ጽሕፈት ቤት ኃላፊ አቶ ጀማል ጉሳኤ እንዳሉት በከተማዋ ከቅርብ ጊዜ ወዲህ ብዙ ባለሀብቶች የኢንቨስትመንት ስራ ለመስራት ፍላጎት ያሳዩ ሲሆን ለተለያዩ ኢንቨስትመንት ስራዎች ምቹ ሁኔታን ለመፍጠር በትኩረት እየሰራች ነው ብሏል። ጭሮ ከተማ ላይ ብዙ ኢንቨስተር እያስተናገድን እንገኛለን። ያው ከተማ መሬት አዘጋጅቶ የመሰረተ ልማት አሟልቶ ውሃ፣ ማብራት፣ መንገድ ሁሉንም ነገር አሟልቶ እንደዛውም የድሮ የነበሩ የቀበሌ ቤቶች በኮመርሻል ኤሪያ ላይ የሚገኙ ቀበሌ ቤቶችን ለባለሀብት እየሰጠን ቀበሌ ቤቱን ደግሞ አልምተን 75% በላይ አሻሽለን ሌላ ቦታ ላይ እየተካን ቦታው እንዲለማ እያደረግን ያለነው በጥሩ ሁኔታ እየሄድን። በአሁኑ ወቅትም ዘመናት ያስቆጠሩ ያረጁና ለከተማ ልማትና ውበትም እንቅፋት የሆኑ በርካታ የቀበሌ ቤቶች ተነስቶ እንዲለሙ በማድረግ ለነዋሪዎች የተሻለ ቤት ተገንብቶ እንደተሰጣቸው ተናግሯል። ይሄ ድሮ ቀበሌ ቤት ከተማ ውስጥ ያለው በጣም የደቀቀ ቤት ነው። የከተማ ውበትን የጎዳ እንደዚሁም የከተማ ኢኮኖሚንም የጎዳ ነው። አሁን በኢንቨስትመንት አስተላልፈን ስንሰጥ አንድ ቢልዲንግ እዛ ጋር ሲገነባ ለስራ አጦች ስራ እድል ይፈጥራል። እንደዚሁም የከተማ ገቢንም ያሳድጋል። እንደዚሁ እዛ ውስጥ ሲኖሩ የነበሩ ሰዎችም ቤታቸው በ100% ተሻሽሎ ለ47 አባወራዎች አስተላልፈን ሰጥተናል። በተተካው ቤቶች ውስጥ ተጨማሪ ቤቶች ተሰርቶ ለአካል ጉዳተኞች፣ ለአቅመ ደካሞች ቤቶች ተሰጥተዋል እዚህ ጋር